ሁለቱ ደቀ መዛሙርት ኢየሱስ ክርስቶስን ሲከተሉ የነበሩ 2 ዓሣ 5 እንጀራ ሲያደርግ አብረው ሲበሉ የነበሩ በውሃ ላይ ሲራመድ ያዩ ንፋሱንና አውሎ ነፋሱን ሲገስጽ ያዩ አልዓዛርን 4 ቀን የሸተተ የበሰበሰውንና አልዓዛር ውጣ ብሎ ሲያስወጣ ያዩ እነዚህ ሰዎች 3 ዓመት ከ6 ወር ከጌታ እግር ስር ቁጭ ብለው ሲመገቡ የነበሩ ናቸው። ተስፋ ቆርጠዋል። ምን ሆነዋል? ነገር ጨልሞባቸዋል። እኛ ሁሉን ትተን የተከተልነው እስራኤልን ይበሻል ብለን ተስፋ አድርገነው ነበር። አሁን ግን ተስፋችን ሞቷል። የተከተልነው ሞቷል። ከተቀበረ 3 ቀን ሆኖታል። ሁሉ ነገር ጨልሞብናል። ስለዚህ ወዴት እየሄድን ነው? ወደ ድሮ ነገራችን። በቃ እዚህ ምን እንሰራለን? በኢየሩሳሌም ምን እንሰራለን? 3 ዓመት ከ6 ወር ነገራችንን ትተን ተከትለናው ኢየሱስን ተከትዬ ኢየሱስ ብዬ ምን አመጣሁ ምትሉ ስሙኝ፣ መልእክት አለኝ። ተስፋ የቆረጣችሁ ብትሉት አልገፋ ያላችሁ ብትሉ ነገር እዛው የሆነባችሁ፣ ዛሬ ግን ነገር የሚቀይር የእስራኤል አምላክ ላንተ ከማደሪያው ተነስቶልሃል። ላንቺ ከማደሪያው ተነስቶልሻል። ሉቃስ ምዕራፍ 24 ከቁጥር 1 ጀምሮ እንደዚህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱ ጋር አንዳንዶች ወደ መቃብር እጅግ ማልደው መጡ። ድንጋዩም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። ከእነርሱም በዚያ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያዋንን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀል በ3ኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ፣ ቃሎቹንም አስቡ። ከመቃብሩም ተመልሰው ይህንን ሁሉ ለ11 ለሌሎች ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መቅደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከነርሱም ጋር የነበሩ ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሏቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። እነሆም ከእነርሱ 2 በዚያን ቀን፣ መልእክቱ ከዚህ ይጀምራል። ስሙ። እነሆ ከእነርሱ 2 በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማኦስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ ምን እያረጋችሁ? እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። የቀሊጳ የሚባል አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱም የካህናቶች አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲበዥ ያለው እርሱ እንደሆነ ተስፋ አድርገነው ነበረ። እስራኤልን ይበዣል ብለን ምን አድርገነው ነበረ? ተስፋ አድርገነው ነበረ። አረ በደንብ ስሙኝ። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብር ዘንድ የነበሩ አንዳንድ ሴቶች አስገረሙን። ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክ ራእይ ደግሞ አየን ሲሉ መጥተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩ ሆኖ አገኙት። እርሱ ግን አላዩትም። እርሱም እናንተ የማታስተውሉ
ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገኘ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴ ከነቢያት ሁሉ ጀምሮ ስለርሱ በመጽሐፍ ሁሉ የተጻፈውን ምን አረገላቸው? ተረጎመላቸው። ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከኛ ጋር እንደ እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ። ዛሬ አንድ ሰው ዓይኑ ተከፍቶ ከዚህ ቤት መውጣት ይሆንለታል። አረ ይሁንልኝ የሚል ብድግ ብሎ አሜን ሃሌሉያ። በዚህ ክፍል ላይ ስትመለከቱ እነዚህ ደቀ መዛሙርት ናቸው። ሁለቱ ደቀ መዛሙርት ኢየሱስ ክርስቶስን ሲከተሉ የነበሩ፣ 2 ዓሣ 5 እንጀራ ሲያደርግ አብረው ሲበሉ የነበሩ፣ በውሃ ላይ ሲራመድ ያዩ፣ ንፋሱንና አውሎ ነፋሱን ሲገስጽ ያዩ፣ ጣሊታን ተነሽ ብሎ ሲያስነሳ ያዩ። ያ ብቻ አይደለም፣ አልዓዛርን 4 ቀን የሸተተ የበሰበሰውን ና አልዓዛር ውጣ ብሎ ሲያስወጣ ያዩ፣ የሹሙን ልጅ ቃል ብቻ ተናግሮ ሲፈውስ ያዩ የሰሙ እነዚህ ደቀ መዛሙርት 3 ዓመት ከ6 ወር አብረው ከኢየሱስ ጋር የነበሩ። ሌላ ሰው ቢደክመው አይገርምም። ሌላ ሰው ተስፋ ቢቆርጥ አይገርምም። ሌላ ሰው ቢጨልምበት አይገርምም። በእግዚአብሔር ቤት እየኖሩ በእግዚአብሔር ቤት እየተመላለሳችሁ ጧትና ማታ የእግዚአብሔር ቃል እያነበባችሁ እግዚአብሔር እግዚአብሔር እያላችሁ ለተወለጋችሁ ለእናንተ ነው መልእክቱ። ዛሬ አንድ ሰው ከነበረበት ስፍራ ተቀይሮ ይወጣል። እነዚህ ሰዎች 3 ዓመት ከ6 ወር ከጌታ እግር ስር ቁጭ ብለው ሲመገቡ የነበሩ ናቸው። ግን ምን ሆነዋል? ጠውልገዋል። ምን ሆነዋል? ተስፋ ቆርጠዋል። ምን ሆነዋል? ነገር ጨልሞባቸዋል። እኛ ሁሉን ትተን የተከተልነው እስራኤልን ምን ያደርጋል? ይበጃል ብለን ተስፋ አድርገነው ነበር። አሁን ግን ምን ሆነዋል? ሞተዋል። ተስፋችን ሞተዋል። የተከተልነው ሞተዋል። ከተቀበረ 3 ቀን ሆኖታል። ሁሉ ነገር ጨልሞብናል። ስለዚህ ወዴት እየሄድን ነው? ወደ ድሮ ነገራችን። በቃ እዚህ ምን እንሰራለን? በኢየሩሳሌም ምን እንሰራለን? 3 ዓመት ከ6 ወር ነገራችንን ትተን ተከትለናው ኢየሱስን ተከትዬ ኢየሱስ ብዬ ምን አመጣሁ የምትሉ ስሙኝ፣ መልእክት አለኝ። ተስፋ የቆረጣችሁ ብትሉት አልገፋ ያላችሁ ብትሉ ነገር እዛው የሆነባችሁ፣ ዛሬ ግን ነገር የሚቀይር የእስራኤል አምላክ ላንተ ከማደሪያው ተነስቶልሃል። ላንቺ ከማደሪያው ተነስቶልሻል። እያገለገልክ ተስፋ የቆረጥክ፣ እያገለገልክ እየዘመርክ እየሰበክ እየጸለይክ ተስፋ የቆረጥክ፣ ዛሬ እግዚአብሔር እንዲህ ይላል፣ አዲስ ምዕራፍ፣ አዲስ መንገድ። ድክም አላቸው ደቀ መዛሙርቱ 3 ዓመት ከ6 ወር ብዙ ነገር ትተው፣ ስራቸውን ትተው፣ ያዋጣናል ብለው፣ ይሆነናል ብለው፣ ይረባናል ብለው፣ ይበጀናል ብለው ተከትለውት አውላላ መንገድ ላይ ትቶ እንደሚሄድ ትቷቸው ሄደ። ሞተ፣ ተቀበረ። ወይ አሉ፣ ወይ በቃ የኛ ነገር ይሄ ነው። ስለዚህ እዚህ ምድረ በዳ ላይ ምን እናደርጋለን? ወደ ቀደመው ነገራችን እንመለስ ብለው የኤማኦስ መንገደኞች በዛ በረሃ፣ እንደዚህ ከተማ አይደለም፣ መኪና የለም፣ በበረሃው በፀሐዩ እየተወለጉ ጥላ የለም። ፀሐይ ሲሆንብን ጥላ እንይዛለን፣ ዝናብ ሲሆንብን ጥላ እንይዛለን። ያኔ ጥላ የለም። እየተወለጉ ወደ ቀድሞ መንገዳቸው ሲመለሱ አይገርማችሁ? በር ዘግተው እኮ ደግሞ ሌላ የተቀመጡ ሌላ ደቀ መዛሙርት አሉ። ሌሎቹ ደግሞ ምን አድርገው
በር ዘግተው ፈርተው ተጨንቀው ቀጥሎኛል ነው እየወሰዱ የሚገሉን ብለው መሪያችንን ገለውታል። አሁን ቀጥሎ እኔን ሊሆን ይችላል ይላል ጴጥሮስ። ዮሐንስም እኔን ሊሆን ይችላል፣ ያዕቆብም እየተነሳ እኔን ሊሆን ይችላል። ተሰብስበው በር ዘግተው ባሉበት ኢየሱስ ግድ ያለው ግን መንገድ የጀመሩትን ነው። ግድ ያለው እነዛ በር ዘግተው የተቀመጡ የትም አይሄዱም ይጠብቁዋልና መንገድ የጀመሩትን ሊመልስ ኧረ ዛሬ አንድ ሰውን ይመልሰዋል። ኧረ እግዚአብሔር ወደ ክብሩ ይመልሰሃል፣ ወደ መገኘቱ ይመልሰሃል፣ ወደ ሽታው ይመልሰሃል፣ ወደ ፍቅሩ ይመልሰሃል። እነዛ በር ዘግተው የተቀመጡ የትም አይሄዱም። ኦሬዲ ፈርተው ቆልፈው ነው የተቀመጡት። እነዚህ ግን ምን አድርገዋል? ተስፋ ቆርጠው ጠውልገው ወዴት እየሄዱ ነው? ወደ ኤማውስ። እነዚህ ልመልሳልና መንገደኛ መስሎ ጠጋላቸው። መንገደኛ መስሎ እንዳሁኑ ዘመን አይደለም። አሁንም አለ መንገድ ሲኬድ አጠገባችሁ ባስ ውስጥ ያለ ሰው እያወራችሁት አይደለም የምትሄዱት? አስቡ። ጠጋለና ኢየሱስ እንደዚህ እየተወለጋችሁ ስትሄዱ የምትነጋገሩት ምንድነው? ምን እያወራችሁ ነው እንዴ? አንተ በኢየሩሳሌም እንግዳ ነህ እንዴ? ሰሞኑን የሆነውን ነገር አታውቅም እንዴ? የኢየሱስ መሞትና መቀበር ሁሉ ሰው ያውቃል። እነማን? የኢየሩሳሌም ከተማ እንዴ? ሰሞኑን የሆነ ያለውን ነገር አልሰማህም? አንተ በኢየሩሳሌም እንግዳ ነህ ሆይ አታውቅም ሆይ? ምንድነው የሆነው እንዴ? ካህናቶች፣ አለቆች እስራኤልን ይበጃል ብለን ተስፋ ያደረግነው የተከተልነው ሁሉን ትተን የተከተልነው ኢየሱስን ምን አረጉት? ያዙት። መያዝ ብቻ አይደለም፣ ሰቀሉት። መስቀል ብቻ አይደለም፣ ምን አረጉት? ቀበሩት። ተስፋችን ተቀብሯል። ተስፋ ያደረግነው ተቀብሯል። ስለዚህ እኛ እዚህ ምን እንሰራለን ብለን ወደ ኤማውስ ወደ ድሮ ነገራችን እየተመለስን ነው አሉት። ተስፋ ቆርጠናል አሉት። እኛ ግን እስራኤልን ይበጃል ብለን ተስፋ አድርገነው ነበረ። የገረመን ደግሞ ዛሬ ማለዳ ከኛ መካከል ሄደው መቃብር ውስጥ የለም። አለመኖሩ ብቻ ሳይሆን ደግሞ የሚያብረቀርቅ ልብስ የለበሱ መላእክት፣ እውነት ይሁን ውሸት አናቅም፣ ቅዠት ይሁን እውነት አናቅም፣ ተነስቷል የሚሉ መላእክት አዩን ብሎ ሴቶች መጡ። እነማን ሴቶች? የሆኑ ሴቶች መጡና ደግሞ ምን አሉ? ተነስቷል የሚል እንዲያውም ምን አየን የሚሉ መልአክ አየን የሚሉ። መልአኩ መጀመሪያ ያድነውም አይነት እኮ ነው። ተስፋችንን አተን ቅዠት ሰምተንም አንመለስም ነው። ገብቷቸዋል? ይሆናል ተብለን ምንም የሆነ ነገር የለም። ስለዚህ ከዚህ በኋላ በቃ ያሉ ይመስላሉ። ሙጥጥ ያለ ተስፋቸው ያለቀ እንደሆነ ያስታውቃል። ምን ይላሉ? እኛ ግን እስራኤልን እንዲበጅ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከነዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብር ዘንድ የነበሩ አንዳንድ ሴቶች አስገረሙን። ስጋውን ባጡ ጊዜ ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መጥተው ነበር። እውነት ይሁን ውሸት እኛ አናውቅም። ራእይ አየን ይላሉ፣ ተገለጠልን ይላሉ። እነዚህ ሴቶች ምን አየን ይላሉ? መልአክ አየን ይላሉ። ሴቶቹ አስገረሙን ይልና ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መጥተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶቹ እንደተናገሩት ሆኖ አገኙ። እርሱን ግን አላዩትም። እርሱም እናንተ የማታስተውሉ አሁን ማስተዋላችሁ ይቃኛል። አሁን ትስተካከላላችሁ። አሁን ነገራችሁ ይስተካከላል። እንድታስተውሉ የሚያደርግ መንፈስ ይመጣባችኋል። አረ አሜን አሜን አሜን። እናንተ የማታስተውሉ አላቸው። ነቢያት የተናገሩትን ሁሉ
ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለርሱ በመጽሐፍ ሁሉ የተጻፈውን ምን አረገላቸው? ተረጎመላቸው፣ ነገራቸው። እየሰሙት እያዳመጡት ያ የጠወለገ ያ ተስፋ የቆረጠ ያ የጨለመበት ያ በቃ ወደ ድሮ ነገራቸው ሊመልሳቸው ሁሉን ነገር ያስጣላቸው ያ ልባቸው መሞቅ ጀመረ። ኢየሱስ ኢየሱስ ማለት ጀመረ። ዛሬ ኢየሱስ ኢየሱስ የምትልበት ቀና ቀና የምትልበት የመንፈስ ጉብኝት ያገኘሃል። ያገኘኝ የሚል አሜን ይበለኝ። ብዙ ነገር የምድር ኑሮ፣ የምድር ክብደት፣ የምድር ችግር፣ የኑሮ ችግር አለ፣ የትዳር ችግር አለ። የእግዚአብሔር ሴትና ወንድ ልጆች ብዙ የሚያደክም ነገር አለ። ወደ ቤታችሁ ስታዩ ቤታችሁ ልብ ያደክማል። አብርሃም ወደ ቤቱ ሲያይ ቤቱን ሲመለከት ልቡ ይወርዳል። መኖሬ ምንድነው? በጠራራ ፀሐይ ወጥቶ ደጅ ላይ ቁጭ ይላል። ምርኩዙን ይዞ ቤቱን ጠላው። ሰው በጠራራ ፀሐይ በቀትር ፀሐይ ምሳ ሰዓት ላይ ሚስቱ የሰጠችውን በልቶ ቡናውን ጠጥቶ ናፕ የሚወስድበት ሰዓት ላይ እሱ ግን በጠራራ ፀሐይ ዱላውን ምርኩዙን ይዞ ደጅ ላይ ተቀምጧል። ለምን ሲባል ቤቱን ጠልቶታል። ቤቱ አስጠልቶታል። ምንድነው ቤቱ ያስጠላው? እግዚአብሔር የገባለት የተስፋ ቃል አልተፈጸመም። እግዚአብሔር ያለው የለም። እግዚአብሔር ነግሮታል፣ ግን የሚጨበጥ ነገር የለም። እግዚአብሔር ነግሮሽ፣ እግዚአብሔር ብሎሽ፣ እግዚአብሔር አውርቶሽ፣ እግዚአብሔር አሳይቶሽ፣ እግዚአብሔር ብሎህ ስታየው ባዶ፣ ቤት ባዶ፣ እጅ ባዶ፣ ኪስ ባዶ፣ ኑሮ ቁልቁል የሆነባችሁ፣ ጤንነታችሁ፣ ትዳራችሁ፣ ነገራችሁ ጭልምልምልም ያለ እግዚአብሔር ምስክሬ ትንቢታዊ መልእክት ይዤ መጥቻለሁ። ዛሬ ነቃ ብለህ ትወጣለህ። ጨምረህ ትወጣለህ። ከፍ ብለህ ትወጣለህ። እንደገና የሚያስቀጥል መንፈስ ይዘህ ትወጣለህ። አብርሃም ተስፋ በቆረጠበት እግዚአብሔር መጣና አብርሃም ሆይ ሚስት ሳራ የታለች አለው። ያለ በቃ ጓዳዛ ድንኳን ውስጥ አለች። እሱ የት ነው? ከድንኳን ውጪ። የሚያስቀጥል ትንቢት መጣለት። አብርሃም ሁሉ ጊዜ የሚነገረው ትንቢት ምንድነው ስትሉ፣ እኔ እግዚአብሔር አምላክ ጋሻ ነኝ፣ የነገርኩ ይሆናል፣ የፈራኸው አይሆንብህም፣ ኤሌዘር አይወርስህም። ይሄን ሰምቷል፣ ግን የለም። ዞር ሲል ለቤቱ ድክ የሚለው ማን ነው? ኤሌዘር። ሲያይ ነገሩ ሁሉ ጭልምልም ያለ ነው። ቢመለከት የለም። ትንቢቱ ስጋ አለበሰም። ዛሬ እመኑኝ፣ የሰማችሁት ትንቢት ስጋ የሚያስለብስ፣ የሰማችሁትን ትንቢት ስጋ የሚያለብስ የእግዚአብሔር ጉብኝት ቤታችሁ ላይ ይሆናል። አንድ ሰው ላይ ይሄ ይሆናል። ይሁንልኝ የሚል ብቻ አሜን ብሎ ይውሰደው። እነዚህ ደቀ መዛሙርቶች ሲተረጉምላቸው ውስጣቸው ይቃጠል ጀመር። ሲያወራቸው ይቃጠል ጀመር። ከዛ ምን እንዳሉ ላንብብላችሁ። ቁጥር 28 ላይ ወደሚሄድበት መንደር ቀረቡ። እርሱ ሩቅ የሚሄድ መሰላቸው። እነርሱም ከኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከነርሱ ጋር ሊያድር ገባ። ከነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። አይናቸው እስኪ በሉት፣ ጮክ በሉና ብድግ በሉና ተከፈተ በሉ እስኪ። የከበረውን ማየት የምትችልበት ዛሬ አይን ተከፍቶ ትወጣለህ። አይንሽ ተከፍቶ ትወጫለሽ። ኢየሱስን የምታይበት አይንሽ ተከፍቶ ትወጫለሽ። ዛሬ ቀኔ ነው የሚል አሜን ይበለኝ። አይናቸው ተከፈተ ካለ በኋላ እንዲህ ይላል፣ አይናቸው ተከፈተ። ከዛስ አወቁትም፣ እርሱ ከነርሱ ምን አደረገ? ተሰወረባቸው። እርስ በርሳቸው በመንገድ ሲናገረን፣ መጽሐፍትን ሲከፍትልን፣
ልባችን ይቃጠል አልነበረምን ተባባሉ። ምን አሉ? መጽሐፉን ሲተረጉምልን ሲገልጥልን ሲናገረን ሲያወራን ውስጣችን ምን ይሆን ነበር? ይቃጠል ነበር። ዛሬ ኢየሱስ ኢየሱስ፣ ሌሊትም ኢየሱስ፣ ቀንም ኢየሱስ፣ ማታም ኢየሱስ የማያስተኛ ክብር ያገኘኝ የሚል ሰው አሜን ይበለኝ። እሱን እፈልጋለሁ የሚል አሜን ይበለኝ። የክብሩ መገለጫ መሆን እፈልጋለሁ የሚል አሜን ይበለኝ። ይሄ ክብር በኢየሱስም በላያችሁ ላይ ዛሬ ይሆናል። እርስ በርሳቸው በመንገድ ሲናገረን መጽሐፍትን ሲከፍት ልባችን ይቃጠል አልነበረምን ተባባሉ። አይናቸው ሲከፈት ማደር አልፈለጉ። ያገኛቸው ክብር የተነካኩት ውስጣቸውን ያቃጠለው ነገር እዛ ሊያስቀራቸው አልቻለም። ጨለማ ይዘንም ምድረ በዳ ይዘንም ወደ ኢየሩሳሌም እንሄዳለን እንመለሳለን እዚያ እናድርም ብለው ምን አደረጉ እንደሚላምብላችሁ በዚያው ሰዓት ተነስተው ወደ ኢየሩሳሌም ምን አረጉ? ተመለሱ። ከዚህ በኋላ የኤማውስ መንገድ በቃ አሉ። ተስፋ መቁረጥ በቃ፣ መጨለም በቃ፣ መቆዘም በቃ። የሚያምን አማኝ አለ ወይ? የሚያምን አማኝ አለ ወይ? በትናንትና ህይወቴ አልቀጥልም የሚል አለ ወይ? በትናንትና አገልግሎት የትናንትና አገልግሎቴን አልቀጥልም በክብር እገለጣለሁ የሚል አለ ወይ? እግዚአብሔር ምስክሬ ዛሬ ይሄን መንፈስ ይዘህ ትወጣለህ። ይሄን ክብር ይዘህ ትወጣለህ። ይሄን ኃይል ይዘህ ትወጣለህ። እንደ ንስር ኃይል ታድሶ ትበራለህ። አሜን። ወዲያውኑ ይላል በዚያው ሰዓት ጨለማ ሊያዛቸውም የበረሃ አውሬ አላስፈራቸውም። በዚያው ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱንና ከነርሱ ጋር የነበሩትን ጌታ በእውነት ተነስቷል፣ ለስምዖን ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውን በቆረሰ ጊዜ እንዴት እንደአወቁት ተረኩላቸው። ለነማን? እዛ በር ዘግተው ለተቀመጡት። ኢየሱስ እነዚህን መለሰና ከዛ እነሱ ጋር ደግሞ ሄደ። ዝቅ ብላችሁ ስታነቡት በር ዘግተው ለተቀመጡት ሰላም ለእናንተ ይሁን ብሎ ደግሞ እነሱ ጋር መጣ። አረ ሃሌሉያ! መፍትሄ ያደርገኛል የሚል በእውነት እግዚአብሔር ይሄን ቃል በህይወቴ ላይ ይፈጽመዋል የሚል አማኝ ብቻ ብድግ ይበልና ይሄ ቃል በኔ ላይ ታተመ ይበል እስኪ።